ኢየሱስ ክርስቶስ ጌታ ነው ሃሌሉያ በመጀመሪያ ላመስግን ስለምን በሌላ ልጀምር በመካከልም ልጨማምርበት ስለምን በሌላ ልቀጥል በመጨረሻ እንደሚያይ አምልኮ ይኸው ላንተ ጌታዬ I'm in love with Jesus ይቅርታ አድርጉልኝ እንግዲህ ኢየሱስ ጌታ ነው እንደምን ሰነበታችሁ እንደምን ከረማችሁ ውድ ያበሻ ልጆች አበሻ እንደምን ናችሁ ደህና ናችሁ ሆይ ሰላም ናችሁ እኔ ስለ ኢየሱስ ማሰብ ስጀምር አልቅሽ ምክንያቱም ፍቅሬን የምገልጽበት ነገር እና ብጮህ ደስ ይለኛል ምክንያቱም ግን እናንተ ፊት እንዴት ጮሃለሁ ብዬ እንጂ የእውነት የጌታ ፍቅር ሃሌሉያ የኔ ወዳጅ የኔ ቆንጆ የኔ ፍቅር የኔ መኳንንት የኔ ትሁት የኔ ቆንጂዬ ኢየሱስ በምን ቋንቋ እንደምገልጽ አላውቅም ተባረክልኝ ወድድሮ ማረክ I'm crazy for you እንደ እብድ ነኝ ላንተ አባቴ ወድሃለሁ ወዳጄ ንጉሴ ፍቅሬ ሁሉ ነገር ኢየሱስ ተባረክ ቀኑን ጊዜውን ሰዓቱን እያንዳንዱን አየሩን ህዝቡን ሁሉ ላንተ አሳልፌ እሰጣለሁ እዚህ መካከል ያለ ያጋንንት ልጅ በሙሉ በጌታ በኢየሱስም የማይድን ተጠቅላላ ከዚህ ውስጥ እንዲወጣ በኢየሱስም እኔ እጸልያለሁ አዛለሁኝ ነገር ግን እግዚአብሔር ሆይ አባቶይ መንፈሳቸው ሌላ ግን ያንተ ልጆች ይሆኑ ደግሞ አንደበታቸውን አጋንንት የተጠቀመባቸው ካሉ በኢየሱስም እንድትነካቸውና እንድትለውጣቸው ጸልያለሁ ሁሉ ለክብር ይሁን እኔ ልጅህ በፊት ይኸዋለሁ በአንደበት ያንተ ተጠቀም ህዝብን አድን በኢየሱስ ስም ለበረከት አድርገኝ አሜን ኢየሱስ ያድናል ለዘላለም ኢየሱስ ጌታ ነው ኢየሱስ ክርስቶስ ጌታ ነው አሜን ኢየሱስ ጌታ ነው በቃ ጌታ ነው ከጌታም ደግሞ ጌታ ነጠላ ጌታ ሳይሆን የጌቶች ሁሉ ጌታ ነው ለእናንተ ጌታ ለሆነባችሁ ነገር በሙሉ ገንዘብ ቢሆን ምናምን ቢሆን እንንተና ቢሆኑ የጠራቿቸው ቢሊየን ጌቶች ቢኖሯችሁ አማልክት ቢኖራችሁ መላእክት ቢኖሯችሁ ምናምኖች ቢኖራችሁ የነሱ ሁሉ ጌታ ስለሆነ የጌቶች ሁሉ ጌታ ነው ኢየሱስ ያድናል ብትቀበለው አትቀበል ወደህ ነው በግድ ተቀበለዋለህ ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው ከጌታም ጌታ ነው ኢየሱስ በቃ ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው ለዘላለም የኔ ውድ አባ አንተ ጌታ ነህ አንተ ጨዋ አባት ነህ ደግሞ ከወንድም ወንድ ነው የኔ አምላክ የኔ ኢየሱስ ጨዋ ወንድ ነው ዝርክርክ አይደለም የትም አታገኘው መንገድ ለመንገድ ዝም ብሎ ቋንቋው የሚያምር ህይወት የሆነ ረፍት የሆነ ዝም ብለ መንደር ማታገኘው ዝም ብሎ ለምናምንት ነገር ማታገኘው ስለኔ ኢየሱስ አንዲት ቅንጣት ያህል ነገር ልትናገር አትችልም የኔ ኢየሱስ አጋንንት ይመሰክርለታል እንኳን ሰው አጋንንት ራሱ የኢየሱስን ጽድቅ ይናገርለታል ነገም እስኪ አንድ ጻድቅ እንደ ኢየሱስ አለ የምትለው አንድ ጥራ ኢየሱስ ጌታ ነው ወደህ ነው ጌትነቱን ደግሞ ደፋር ነው እዚህ ጋር የሚሰበሰበው ደግሞ አንዳንድ ልቅ የሆናችሁ ሰዎች ያላችሁ እዚህ መካከል እግዚአብሔር ይገስጻችሁ ላለው ተገሰጹ ላለው በጣም ነው መገሰጻችሁ እንደው ምን አንዳንዴ ይገስጻለሁ ልቅ ሰው አይመቸኝም ልቅ አልወድም ምክንያቱም የተገራው ሴት ስለሆንኩኝ አምላኬ የሚወደኝ በጣም እግዚአብሔር የሚጠቀምብኝ የሚወደኝ ያረቀኝ የቀጣኝ ተቀጣው መቀጣት የማውቅ ቀጥቶኝ ከሮንግ መንገድ የመለሰኝ ያስተካከለኝ ተቆጫለኝ ስለሆንኩ ልቅ ሰዎች ቢለቋፋቸውን እኔ ይገስጻለሁ ስለዚህ አፋችሁ ለምትገስጹ እንተነ የምትለቁ ዝም ብሎ አጋንንት ድራይቭ የሚያረጋችሁ ሰዎች ተገሰጹ ላለሁ እኔ እራለሁ ብዙ ኮሜንታችሁን አላየሁም አንዲት እህት ግን ተሳዳቢዎቹ ውጡ ሚል ሳይ የሚቀጥል ላያችሁ አልችልም አንድ እህቴ ግን ተሳዳቢዎቹ ውጡ አለች ሰው በመታችሁ አትዘላብድ ዘላባጅ የመጣው ቀላውጠ ሰው ቤት ነው
ይሄ የኔ ቤትና የኔን የሚመስሉ ሰዎች ቤት ነውና ብትወዱ እንደ ጨዋ ጎረቤት ሰው ቤት መታችሁ ስንት ጨዋ ሙስሊሞች ስንት ጨዋ ኦርቶዶክሶች እዚህ መካከል አሉ ስንት ጨዋ ይሄ ጴንጤ ቤት ነው አም ጴንጤ በጣም ጴንጤ ነኝ በጴንጤነቴ ደግሞ በጣም ደስ የሚለኝ ፕራውድ ማድረግ ሴት ነኝ እና ይሄ የጴንጤ መድረክ ነው እኔ ሙስሊም መድረክ ላይ ሄጄ ስለ መሐመድ አላወራም ምክንያቱም ሲጀመር አልሄድም ከሄድኩ ደግሞ ማዳመጥ ያለብኝ ነገር ካለ ሚሉትን በአክብሮት ነው ማዳመጣው ምክንያቱም የተገረፍኩኝ ሴት ነኛ ኢየሱስ የሚባለው ጌታ የቀጣኝ ሴት ነኝ አፌ አይለቀቅም ዝም ብሎ የተገራ እንኳን ሰው ከብት ይገራል ፈረስ ዝም ብሎ ያልገራው ፈረስ ተፈለገ ነው የሚጋልበው የተገራ ግን መሪ ያለውና ዝም ብለ ምንድነው አስተማሪዎች ምናምኖች የለቀቁ ዝም ብለ አስተዳደግ ዝም ብሎ የሆነ እዚህ ጋር መተ የሰው እናት የሰው አባት አሁን አትዝለፍ ቀድሞ አባት ማን ነው ነገሩ አባት ተሳዳቢ ነው ዳቢሎስ ነው ከሱ ምን ይጠበቃል ኢየሱስ ያድናል ዛሬ ትንሽ ልብ ያዝነዋል ልብ ያዘነው አንዲት እህቴ በጣም አዝና ፎቶ ላከችልኝ እና ባሏ ያውን በአሜሪካ ምድር ባሏ ይደበድባታል ጉድ ነው የምትሰሙት እኮ ጉድ ትንሽ ማለት ስሜቴ ምንም ቀኑ 1-2-3 ቀን ቢያልፈው ያየሁት ግን ስቲል ውስጤ how come እንኳን አይደለም አሜሪካን ሀገር በሚያክል ምድር ላይ ቀርቶ አይደለም በየትኛውስ ምድር ወንድ ሴትን እንዴት ይመታል ወንድ ሴትን እንዴት ይመታል ወንድ ከወንድ ጋር ነው የሚጣላው ወንድ ከሆነ እንዴት ነው ሚስትር የምትመታት ወንድ ከሆንክ እንዴት ነው ከወንድ ጋር ማጣላው ወንድ ስላልሆንክ ወንድ መንደሩ ሞልቶ ያው እንደዚህ ስንት ጋጣ ወጥ አለ ድብድብ የሚፈልግ ሄዶ ከነሱ ጋር ተደባደበም እንዴ ስንት የጦርነት ያለ ሚላል አይደል እንዴ ሄዳ ተደባደበም እንዴ የሚገርመኝ አሁን ደግሞ የሚገርመኝ በልጅቷም ተናድጃለሁኝ በጣም ነው ተናደድኩባት ምክንያቱም ሰዎች አንድ ነገር እህቶቼ ልንገራችሁ no matter what የፈለግሽውን ያህል አፍቅሪው ባልሽን ዛሬ ይውላችሁ እንደ ጴንጤ አይደለም እንደምንም አትስሙኝ I don't care እኔ ትክክለኛ ጀጅ ነው መናገረው የእውነት ነው መናገረው እግዚአብሔር በመድር ላይም ያስቀመጠው በመድር ላይ ህግን ያስቀመጠው በህግ እንድንተዳደር ነው ህግ እንድናከብር ነው መብታችሁን እንድታውቁ ነው ገብታችሁ መብታችሁን እንድታውቁ ነው የፈለግሽውን ጥግ ያህል ብታፈቅሪው አፉ የፈለገውን ቢለቅ ምህረት ልታረጊለት አርጊለት አፉን መልቀቅ የለበትም በመጀመሪያ ባል ለመሆን ስትዘጋጅ ባል ልትሆን ስትዘጋጅ ሲጀመር የሰው ህይወት ውስጥ ገብተ አንደኛ ልጆች ልታሳድግ ነው እንዳንተ አይነት ጋጠወጥ ልጆች ልታሳድግ አፍን እየለቀቅ ሴት ላይ ሚስትን ስትሰድብ ነገ እሷን ይደበድቧታል ልጆች እናታቸውን ይሰርባሉ እንዳንተ አይነት ጋጠወጥ ባል እንዴት ነው እጅህን ሚስት ላይ የምታሳርፈው እህቶቼ አንድ ነገር ልንገራችሁ የፈለገውን ያህል የሰደበሽ ለታ ነው ፖሊስ መጥራት ያለብሽ የመረራ ስድብ ሲጠራ አንደኛ አንዲት እህት አንዴ ምን አጫወተች ባለቤቴ እስከ ተወሰነ ጊዜ ድረስ ግሪን ካርድ እንደሌላት ነው የሚነግራት እሱ ሲቲዝን ነው አግብቶ ነው ያመጣት ጉድ ስሙ ሲቲዝን ነው አግብቶ አምጥቷታል እቺ ሴት የምታውቀው ነገር የለም ስራ አሜሪካ ህግ እንዳታቅ ከሰው ጋር ያገናኛትም ማንንም አታውቅም ከማንንም ጋር ምንም ግንኙነት የላትም እሱ ግሪን ካርዱን ተቀብሎ እሷ ጋር አስቀምጦታል እሱ አሜሪካዊ ሆኗል ሚስቱ ናት ከመጣች በኋላ ኦፍ ኮርስ ግሪን ካርድ ይሰጣታል ግሪን ካርድ የሚኖርሽ 2 ወር ዊዝን በ2 ወርና በ3 ወር ውስጥ ነው የመኖሪያ ፍቃድ የሚሰጥሽ ገብቷችኋል እና እቺስ እናንተ መብታችሁን አታውቁም ልንገራችሁ አንድ ነገር
እግራችሁ ከረገጠበት ጊዜ ጀምራችሁ አበሻ ፈልጋችሁ ማግኘት አለባችሁ ኢንፎርሜሽን ይኸውላችሁ ፌስቡክ አለ ሰዎች አነጋግሩ አሜሪካን ሀገር የሚኖሩ ሰዎች እናንተ ሌሎቻችሁ ደግሞ የምታውቁ የኖራችሁ ሰዎች ኢንፎርሜሽን ሰጧቸው ለእህቶቻችሁ ብዙ ወንዶች ልጅቷ ምን አደረገኛለች ባሏ 2 አመት ስትቀመጥ ግሪን ካርድ እንደሌላት ነው የምታውቀው ልጅቷ ምንም እንደሌላት ነው የምታውቀው እና ገንዘቡን እንደፈለገ ለቁማሩም ለምኑም እንደፈለገ ነው የሚጨማለቅበት ልጅ እንደፈለገ በፈለገው ሰዓት ይመጣል ልጅ አላቸው በፈለገው ሰዓት ይገባል እሱ በወደደው ሰዓት ደሞ እኮ ኢትዮጵያዊ ወንድ የሌላ ሀገር ዜጋ ይንቃል ለምን ነው የምትንቀው አንተ ማን ሆነ ነው ይቅርታኔ ጤነኛ ለሆናችሁ ኢትዮጵያዊ ወንዶች ጤነኛ የሆናችሁ ኢትዮጵያዊ ወንዶች እናንተንም ይወክላለም እንደነዚህ አይነት ልቅ የሆኑ ባለጌዎች ናቸው እንጂ ደሞ ትንቃለ መጀመሪያ አንተ የተናከረ ይቅርታ ዛሬ am really hurt በጣም አዝኛለሁ እህትህ ናት የሌላ ሀገር ከሌላ ሀገር ነው ያመጣሃት አገሯ አይደለም ሰው ሀገር ላይ ነው ያለችው አምጥታሃታል ሚስትህ ናት ወልዳለሃለች ግሪን ካርዷን ደብቀ ገንዘቧን ደብቀ እንዳትሰራ አድርገ ሰው ምድር ላይ ታሰቃያታለ ምን አይነት አረመኔዎች ናችሁ እናንተ እንደዚህ አይነት ወንድነት አለ እንዴ ለወለድከው ልጅ የማትራራ ምንድናችሁ ደሞ የሌላ ሀገር ዜጋ ይንቃሉ እንንቃለን ሁሁሁቴ የሌላ ሀገር ዜጋማ ሴት ስትጀምር ሴት መሆኗን ያውቃል ይሄ ነው ወንድነት በቃ ወንድ የሚባለው ዶክትሬት ስለያዘ አይደለም ምናምን ዶክትሬት ስለሄደ ስላልሄደ አይደለም እንዳይመስልህ እናቱ ላይ አፉን የማያላቅቅ እህቱ ላይ አፉን የማያላቅቅ ትልቁ ፖይንት ደግሞ ሚስት የምትባለው በእግዚአብሔር ተከብራ ረዳት ያስፈልጋል ተብሎ ላንተ ረዳት የተሰጠ ብቻህን ምን ማድረግ የማትችለው ሙሉ የተደረከው በሷ ነው ሙሉ ሰው አይደለም ሚስት ስትመጣ ነው ሙሉ ሆንከው ልጆቹ ሲመጡ አይደለም ወይ እናት ስለመጣች አይደለም አንተ ሙሉ ሆንከው ወይ እህት ስለመጣች አንቺ ደግሞ እስቲ ረፊ ይሄንን ኮሜንትማ ዓለም እንዲሰማሽ ኦኬ ኢትዮጵያና ኤርትራ አበሻ ነው ምን አለች አረታይ አሁን ወደ ኤርትራ እንሄዳለን አሪፍ ወንዶች አሉ ኦኬ አሳቅሽኝ እሺ anyhow ትንሽ ፈገግ አረጋችኝ እና በእውነት የእውነቴን አዝኛለሁ የእውነቴን የተቆጣሁት በእውነት ተቆጥቻለሁኝ በእውነት ነው ያዘንኩት እንዴት እንዴት ሚስትን ትመታታለ አበልዞ ፊቷን ደሞ የሷ ነው እንጂ የሚገርመው አንጠልጥሎ ፖሊስ ለምን አስረውም ይወላችሁ አሜሪካን ሀገር የምትኖሩ እህቶቼ ዩሮፕ የምትኖሩ እህቶቼ ኢትዮጵያ ህግ አለ የኢትዮጵያ ህግ መቼም መድኃኒዓለም እስኪያስተካክልልን መቼስ ምን እናደርጋለን የኢትዮጵያው እግዚአብሔር ያው መቼም አንድ የመጣ እንግዲህ አሁን የመጣ ማን ነው ወንድማችን ጠቅላይ ሚኒስትሩ ብቻውን መቼም አይነድም መድኃኒዓለም ይርዳው ስለሱ እንጸልያለን ከኢትዮጵያ ውጪ ግን ያላችሁ ሰዎች ባልሽ እጁን ቢሰነዝር ለምን የሰነዘረለታ የነካሽለታ ለምን ነው አንቺ ምትራሪለት አንጠልጥሎ ፖሊስ ህግ እንዲያውቅ ህግ አስተምሪው እንጂ ይሄ ጋጠወጥ እጁን ሲያነሳብሽ እጁን አንስቶ ሲሰጥ በቦክስ የሴት ፊት ትመታለ በጣም ኖር ነው ሲጀመር ሴት እኛ ሶነታችን ስስ ነው የኛ ብልቶች በጣም ስስ ናቸው ስንሰራ ለመመታት አልተሰራንም እውነት እግዚአብሔር ምስክሬን ለጦርነት አልተሰራንም ለበመታት ምን አርጋት እንደሚል መጽሐፍ ቅዱስ ምን እንደሚል ልንገራችሁ ሚስትህን ጌታ ኢየሱስ ቤተክርስቲያን አይቀጠቅጥም ጌታ ኢየሱስ ቤተክርስቲያን ባጠፋች ቁጥር እያነሳ ቡም እያደረገ አይደበድብም አልደበደባትም ሁሉ ጊዜ እያባበለ ይውላችሁ የቤተክርስቲያን ኃጢያቷን ከላይ ላይ ያነሳ እያባበለ ነው ያጸዳት እንደሱ ነው የተባልከው ሚስት ማዲያት ቢኖርባት የሆነ ነገር ቢኖርባት እያባበልክ አመሏ መጥፎ ቢሆን እያባበልክ እየንትን እያደረክ ልክ ሕፃን ልጅን የመደብደብ ያህል ነው የሴት ሰውነትና የሕፃን ሰውነት አንድ ነው እና ምንድነው
አንድ ወንዶች አይደላችሁ ማአትናችሁ ሴት ምደበድቡ ሚስቶቻችሁ ምዘልፉ ምትሳደቡ በጣም ነውር ነው በእውነት ነውር ነው ያኔ በደንብ ነው መከርኳት ዛሬ ስሙኛ አደባባይ ዓለም ይስማኝ በጣም ነው ነገርኳት ህግ እንድታውቅ ከመታሽ ቀጥታ ሄደሽ እዚህ ሀገር እኮ 911 እኮ ሲነፍ አንዴ ደውላችሁ ብትዘጉት እንኳን ቀጥ ብሎ ቤት ድረስ በስልክሽ ይመጣል በስልክሽ ሳትናዘጂ ደውለሽ help me ብትዩ አንድ ወርድ ስልክሽ ያለበት አለ በስልክሽ ላይ ይመጣል ቤትሽ ድረስ አንጠልጥሎ እስር ቤት ያስገባልሃል ከዛ በኋላ ሁለተኛ ለነጓደኞቹ ጭምር ይሆናል ትምርቱ ጓደኞቹ ሁሉ ይማሩበታል ያ አንድ እሱም በታሳስሪው ለጓደኞቹ ለብዙ ሰው ትተርፊያለሽ ለብዙ ሰው እና never ever ባሎቻችሁ እንዲመቷችሁ አትፍቀዱላቸው ምንም እንዳትፈቅጂለት አፈቀርሽው እንጂ ጠላቱ አይደለሽ በተናደደ ቁጥር ያነሰበ ቦክስ በተናደደ ቁጥር የፈለገውን የሚለጥፈው እንዴ ታረሙ እንጂ ወንድሞች በእውነት ነውር ነው በጣም ወልዳለች ስራ ትሰራለች ሴትየዋ ልጆች አሏት እንደዚህ አይነት ብዙ ታሪክ አለ ብዙ የኢትዮጵያ እህቶቻችን አሉ በአሜሪካን ሀገር በተለይ የሰሩ ስራ ይሰራሉ ልጆች ወልደው ልጅ ያሳድጋሉ እንደገና ጨምላቃ ባሏ እየመጣ በወጣ በገባ ቁጥር ይሰድባታል ያንተን ሆርት ሞላለች ያንተን ልብስ ታጥባለች ልጆችን ታሳድጋለች ውጭ ወጣ ስራ ትሰራለች እና መተትማታል ደሞ ትማታለ የማህይምነት በሰለጠነ ምድር ሴት ሀገር ነው ያለው አሜሪካን ሀገር የህፃንና የሴት ሀገር ነው እንዳትረሳ ከዛ እጅን አንስተትማታለ ቅናታችሁ መከራ ነው ካገባሃት በኋላ ቅናቱ ምን አመጣ ሳታገባት እዛው ቀንተ እዛው ብቻ አጨርሱም እንዴ ይቶታሽ የተገባሽ የለበሽ የናለበሽ ሊፕስቲክ ተቀባሽ ሊፕስቲክ አልተቀባሽም አፍንጫሽ ምን ይመስላል ምናምንሽ እሷ ታዲያ ምን ታደርገው እንዴ ምን ትሁን ምን እንደዚህ ያለባበስሻል ምን እንዴ ለምን አትለብስም ትለብሳለች እንዴ ትለብሳለች በአክብሮትና በጨዋነት ሚስት እንጂ ልጅ አይደለችም ልጆቻችሁ አይደለም ለእንደዚህ አይነት ባህሪ ላላችሁ ወንዶች በሙሉ እንድታደርሱልኝ ፕሊዝ ቆይ እህትናት እህትን መምታት አትችልም ታውቃለህ እህት ባሏ አንጠልጥሎ ይወስዳል ብትነካት እህትን ባላላታ ምንም ወንድም ብትሆን እስኪ የኔ ወንድም ጫፌን እንካይና ባለ ያሳየዋል ልኩን ልጅህን ብትነካ እንኳን ህግ ልክ ያገባሃል በአግባብ ካልቀጣ በአግባብ ካልሆንክ ሁሉ ነገር አግባብና ሊሚት አለው ሚስኮ እኩያህ ናት ጓደኛህ ናት ታናግራታለ አደልት ነች ትልቅ ሰው ናት ህፃን ልጅ አይደለችም እንዴት ተደበድባታለህ ልታወራት ስትችል ልታናግራት ስትችል ልጠይቃት ስትችል ብትናደድ ማትሰማ ከሆነ ራስን አስተካክለ ማውራት ስትችል እንዴት ትመታታለህ እና አንተ በቀና ቁጥር ከእንትና አይሽ ምን ፈገጋሽ እና መንገዱ ሁሉ ስትቆሳተርሷ ትጣና ትግባ እንዴ ለምን አትስቅም ተሳቅ እንጂ ምን ነው እንዴ ሲኦል አልወረደች እንዴ አንተን ያገባችለት ገሃነም የገባች ይመስል አካይደሽ እንዴት ነው አነጋገርሽ እንዴት ነው የምታወሪው እንዴት ነው ወንድ ስታይ እንዴት ያረጋግሻል ምናምን ስታይ በራስ ኮንፊደንስ ከሌለ ሲጀመር አለማግባት ነው እንዴ አንተ ትማግጣለህና በየመንደሩ የሄድክ ከመጡ ሴት ጋር ተተኛለህና ምንድነው የሚባለው ምን ነው ራሱን ማያምን ሰው እኮ ማንንም ማያምን ፍርድ እንደራስ ነው ይባላል ፍርድ አንድ ሰው ጨዋ ከሆነ ሰው ሁሉ ጨዋ ነው የሚመስለው ባለጌ ደግሞ ሁሉ ሰው ባለጌ ነው የሚመስለው አንተ የትም ማግጠት ትመጣለህ ልጆች ይዛ ቁጭ ብላ ቤት ታሳድጋለች እንደገና ተሰደባለህ ምን ትመስላለች እንዴት ያደርጋታል ሌላ የወሸምክ የምትመጣው አንተ ነህ እና ምን እንዲያረጋሻል ምን እንዲያረጋታል የሚባለው ይሄ ያንተን ስሜት ነው የምታሳየው እንጂ ሴትዮ አይደለችም በልክ ሁሉላ አበሻ ወንዶች በልክ ሁኑ ማለት እንዲጋጥ ይወጣችሁት ማለት ነው ሌሎቻችሁን አይደለም ሚስቶቻችሁን የምትወዱ የምታከብሩ እኔ አንድ ልጅ ደስ አለኝ ባለፈው ሚስቴ
እንደዚህ የራሱን ፎቶ ጭምር ለጥፎ ነው እኔ አላየውም እንደዚህ ወንድ የራሱን ፎቶ ሚስቱን የሳመለጥፍ አድርጎ እንትን ላይ I have never seen አበሻ ወንድ እንደሱ የሳማት ፌስቡክ ላይ ለጥፎ እንኳን ተወለድሽልኝ ምናምን ሚስቴ ብሎ ጽፎ አይኔን ማመን እዛት የኔ ወንድም ኢትዮጵያዊ ወንድሜ ነው እንዲህ ጻፈው ብዬ አላቃቸውም ግን ጻፍኩ በቃ ይሄ አንተ ማለት በቃ ምን አይነት አበሻ ወንድሜ እንደዚህ አይነት አሳዩን እንጂ እንዴ አሳዩን እንጂ ወንድሞቻችን እንዴ ምንድነው ጉዱ ወጣሽ ገባሽ ቀሚስ ለበሽ ሳቅሽ የባንክ አካውንት አንተ ሌባ ስለሆንክ አካውንት ለብቻ ስለምታስቀምጥ ስለምትሰርቅ የትም ስለምትዘሙ ስለምትማግጥ ሚስትህን የእንተነ እሷም አካውንት እንዲታይ አትፈልግም የሆነ ነገር ስታናግር ዘራፍ ስለማታምኝ ነው በመጀመሪያ ደረጃ ንግግር የማይወድ ወንድ በዲስከሽን የማይወድ ወንድ ባለጌ ወንድ ነው ባለጌ ወንድ ዱርዬ ወንድ ዲስከሽን አያቅ ምክንያቱም የራሱን ጥፋት ከቨር ለማድረግ የመጀመሪያ ስራው ጩኸት ነው በጩኸትና ዘራፍ አረጎራው በማለት ነው እንትን የሚያደርገው ምንድነው ጥፋቱን የሚሸፍነው እና ምንም ዘራፍ አትበል ያገባሃት ህፃን ልጅ አይደለችም ጓደኛ የእድሜ ጓደኛ እኩያ አደልት ሚስት የሆነች ለታ አደልት ሆናለች ህፃን ልጅ አይደለችም እና ያንተ ቀበቶ ያንተን ቦክስ በፍጹም እና ሴት ልጆች እኔ ሴቶች በእውነት ነው መመክራችሁ ይሄ ምክር ብቻ አይደለም እናንተ ነው መገሰጻችሁ ስለ መብታችሁ ልታውቁ ይገባል የምን ማልቀስ ነው ምንድነው የምታለቅሽው አንቺ ህፃን ልጅ ነሽ እንዴ እየደበደበሽ የምታለቅሽው ምን እንዳይቀርብሽ ነው አንቺም ሰርተሽ ነው የምትኖሪ ምንም የሚቀርብሽ ነገር የለም ሳያከብርሽ የሚኖር ልንገራችሁ መጽሐፍ ቅዱስ የቱ ጋር ነው ሚስትን ደብድባት ተብሎ የተጻፈው ሚስትን እግዚአብሔርን አሳዝናለሁ ብዬ ነው እንጂ እሱ እየደበደበኝ ሚስትን ደብድባት ተብሎ የተጻፈው መጽሐፍ ቅዱስ ላይ አንድ ክፍል አሳዩኝ ሚስቱን ይደብድባት ወንድሞቻችን ልንገራችሁ ያበሻን ሴት የማይወድ የውጭ ዜጋ የለም ነጭ በሉት ጥቁሩ በሉት ምን በሉት ቆንጆች ከሆነን ይልቅ ተጠንቅቀ ያዝ ሚስትህን እያንዳንዱ ያበሻ ወንድ ጠቅላላ ተጠንቅቀ ያዝ አመልን አሳምረ ጌታ ኢየሱስ ምስክሬ ነው ይሄ ለሁላችሁም ነው ተጠንቅቀ ያበሻ ሴት ባል መያዝ ትችላለች ወንድ ልጅን መያዝ ትችላለች ደሞ ኩካ አድርጋ የምታበላ የትኛው ወጪ ዜጋ ናት ባሏን ኩካ አድርጋ የምታበላ ኩካ አድርጎ ነው የሚያበላት እኩል ነው የቤት ስራ የሚሰሩት ደጅ ሰርታ ትመጣለች የቤትም እኩል ነው የሚሰሩት ስራ ኢቭን እሱ ደጅ እየሰራ ቤት ብትል ኩካ ላታረግለት ትችላለች ያበሻ ሴት ወልዳ ልጆች አሳድጋ ኩካ አድርጋ ያንተን ልብስ አጥባ ያንተን ከርስ ሞልታ እንደገና እጅን ታነሳለች እሷ ላይ አፋን ታላቅቃለ ስለማታቅ ስላላወክ ነው ያበሻን ሴት እምታክል በአለም ዙሪያ የለም ቆንጆ ብትል ጨዋ ብትል እና እጅን ሰብስብ መጽሐፍ ቅዱስ ሲናገር ወንድ ልጅ የሴት ራስ ነው ይላል የወንድ ልጅ ራስ ደግሞ ጌታ ኢየሱስ ነው ይላል አንተ ራሷ ሆነ እንግዲህ እዚህ ጋር ደግሞ አንዳንድ ሰዎች ደግሞ ሴት ልጅ ራሷን ትሸፈን ምናምን ራሷን አይደለም ራሷ ማለት ይሄ ራስ ማለት ባሏ ነው ራስ ሚለው ይሄን ለማለት አይደለም ራሷ ማለት ባሏ ማለት ነው ባል ራሷ ነው የወንድ ራስ ደግሞ ኢየሱስ ነው ያኛውን ራስ ወንድ ራሱን እንዳይሸፍን ራሱ ኢየሱስን እንዳይሸፍን ማለት ነው ሴት ደግሞ ራሷን ትሸፍነው ማለት ራሷ ይሄ እናንተም ተቀሉን ይሄን ጸጉራን አይደለም ያለው ባሏን ትሸፍነው እንደዚህ አይነት ልቅ የሆነውንም ልቅ ያልሆነውን ባል ገበናውን ትሸፍንለት ነው ሊስን በደንብ አዳምጡ ተሸፍነው ነው እሱን ሳትሸፍነው በትጸልይ እንዴት ይሆናል አያችሁ አንድ ነገር ልንገራችሁ እዚህ ጋር ይሄንን ጋጥ የሆነው ባሏ ማለት ነው ግን ባሏ እየወሸመ እየመጣ የትም እየተኛ እየመጣ እንደፈለገ እያደረጋት ምናምን አላለም መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ ይላል
እንደዚህ ይላል ኢየሱስ ጌታ ነው በጣም ነው ያዘንኩት በጣም እንዳትነኩ እህቶቼን እንዳትነኩ እዚህ ይሄ አስተዳደግ ልቅ የሆነ ስነ ስርዓታችሁን ያዙዛ አትንኳቸው ኢትዮጵያዊ ሴት ስንት መከራውን በልታ ነው አንተን የምትለው ጭምላቆች I'm sorry ለወርዲ ዛሬ በጣም ነው የተናደድኩት እግዚአብሔር ይገስጻችሁ ከናንተ አንዱ ከባልንጀራ ጋር ሙግት ቢኖረው በቅዱሳን ፊት በመፍረድ ፈንታ በአመፀኞች ፊት ሊፈርድ ይደፍራልን ቅዱሳን በዓለም ላይ እንዲፈርዱ አታውቁምን በዓለም ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን ይላልና ይሄንን ክፍል አጥኑት እሺ መጽሐፍ ቅዱስ የሚናገረው ምንድነው ይሄንን ክፍል ያረበባችሁ ስትሄዱ ምን ይላል ወንድሞች ወገኖች ሆይ በአግባብ ትዳር እንዲያዝ ቤተክርስቲያን የኡነት ፍርድ እየፈረደች የኡነት ነገር እንድታደርግ እንኳን አይደለም በትዳር ላይ በመላእክ ላይ የመፍረድ ስልጣን አላት እና አታውቁም ወይ ስልጣን እንዳላችሁ እዚህ ጋር የቤተክርስቲያንም ልቅነት የክርስቲያንን ልቅነትም ይናገራል ልቅነት ሴሰኛ እንደሆኑ ይናገራል ሴሰኝነትን ያወራል ከሌላ ጋር እየተጋደም እየተኛ ኃጢአት በሰራ ቁጥር ይላል ኃጢአት በሰራ ቁጥር ገላህን የምታጋድመው ከኃጢአት ጋር ስታስተኛው ኃጢአት የምትሰራው በስጋ ላይ ነው ስጋ ደግሞ የእግዚአብሔር ነው የቅዱስ ማደሪያው ነው ያንን የምታስተኛው ከሌላ ሴት ጋር ሄደ ስትተኛ ከሌላ ወንድ ጋር ሄደሽ ስትተኚ የምታስተኛው ኢየሱስን ነው የምታስተኛው ገላሽን ወስደሽ ኃጢአት የምትሰሪው በዛ በስጋ ላይ ነው ያ ስጋ ደግሞ ኃጢአት ሲሰራ እግዚአብሔርን እጅግ ያስቆጣል ምን ይላል አንደበታችሁ ክፉ የሚናገር አንበቡ ክፉ አንደበታችሁ ክፉ የሚለቅ ዝም ብሎ ተሳዳቢ የሆነ ያልተገራ አየ ክርስቶስ ራሱ የሆነለት ሰው አፉ አይለቀቅም ዝም ብሎ ምክንያቱም መሪ አለው የሚነዳው አለው አንተ ግን ራሷ ሆነ የሴቷ ራስ ሆነ እቺ ሴት እንዴት ብላ ነው አንተን የምትንትን የምታደርገው እንዴት ነው እሷ መጸለይ የምትችለው እንዴት ነው እግዚአብሔርን ተመስገን የምትለው እንዴት ነው ላይፏ እንዴት ነው የሚስቀው ላይፏ እንዴት ነው እግዚአብሔርን ልታመሰግን እንዳንተ አይነት ራስ እያላት እየመጣ እየደበደብካት እንዴት ነው ተመስገን ከሷ አፍ የሚወጣው እንዴት ነው እግዚአብሔር ይመስገን የምትለው የሷ ራስ የሷ ነጂ የሷ አእምሮ ጭንቅላቷ ውስጥ ያለው ባሏ የያዘችው ራሷ የሆነው ባሏ he's so crazy እሱን የሚነዳው ሰይጣን ነው ሰይጣን አንተን እየነዳ አንተ መተሷን ትነዳታለህ ቤቱን ሚዝረብል ታረጋለህ ዛሬ ኢየሱስ የሌላችሁ ወንድ ልጅ በሙሉ እግዚአብሔር ያስፈልጋል ጌታ ኢየሱስ ያስፈልጋል ኢየሱስ ከሌለ የሚጨፍርብህ ሴትን ፍለጋ ሌላዋን ፍለጋ የሌላዋን ገላ ማየት ሄደ መጋደም ሄደ ምናምን ማረግ መስረቅ ሌብነት ቁማር እንደዚህ ነው የምትፈልገው አንተ የምትፈልገው ይሄን ነው ያቺው በገባች በወጣች ቁጥር የሰው ገንዘብ የጓደኛህን ገንዘብ እንዴት እንደምታታልል እና ያንተ አይምሮ የተሞላው ከዛ አቤት ስትመጣ ሴትዮዋ መልካም ነገር ብታወራለህ እንዴት ተሰማታለህ ምክንያቱም እሷ አንተን መናገር አትችልም አንተ መናገር አትችልም ምክንያቱም አንተን ድራይቭ ያረጋ ያለው የዚህ የስጋ ነገር ነው እየነዳህ ያለው ስለዚህ ወንዶች ሁላችሁ ጌታ ኢየሱስ ያስፈልጋችኋል ኢየሱስ ትክክለኛ ወንድ ነው ትክክለኛ ጀግና ጨዋ ንጹህ ቅድስና ያስተምራል ያን ጊዜ ሚስት አያያዝ የሚገባ ያኔ ነው ኢየሱስ ከሌለ የኡነት ነው ምነግራችሁ ኢየሱስ የሌለ ወንድ የውላችሁ ቤቱንም የሚነዳው ልክ እዛ ደጅ እንዳለው ልክ የተለቀቀ ከብት ልክ እንደዛ ነው ቤቱን እንትን የሚያደርገው መረን የሚያደርገው እና የሴት ላይፍ ሚዝራብል አታድርግ ጸልዩ ሴቶቼ እግዚአብሔር እንዲረዳችሁ ራሳችሁን ደግሞ ዳውን አታድርጉ
እግዚአብሔር አምላኬ ምስክሬ ነው ምንም ራሳችሁን እንደዚህ የበታች ራሳችሁን ምናምን አታድርጉ never እንዳታደርጉ ዳውን አታድርጉ ራሳችሁን አሜን ዳውን አታድርጉ ከማንም ትበልጣላችሁ ምድር ላይ ካለ ሴት በሙሉ እግዚአብሔር ምስክሬ ነው ቆንጆች ነን በጣም ቆንጆ ያውም ከቆንጆም ቆንጆ አሜን ከቆንጆም ቆንጆ ስለዚህ ራሳችሁን የበታች ምናምን እንደዚህ ልቅ ስለሆነ አንቺ ጋር ያለው ወንድ ደግሞ በሱ ልክ አትዩ ሁሉም ወንድ አንድ አይነት አይደለም ስንት ጀግና ደግሞ ቆንጆ ያበሻው እንዳለ ስንት የሚያማምር ሁሉ ነገሩ የሚያምር አመሉ የሚያምር መልኩ የሚያምር ወንድ ምናምን ስንት ሞልቷል መሰለሽ ዝም ብለህ እጀን ያነሳ ሚስትን አትቀጥቅጥ ኖ እያበለዝክ በአሜሪካ ምድር እያበለዝክ ሚስት መደብደብ ኖ በጣም ነውር ነው በጣም ነውር ነው ነውረኞች በጣም ነውር ነው ትምህርት ቤት ደግሞ ይሄዱ ወንዶች እግዚአብሔር ምስክሬ ነው ትምህርት ቤት ይሄድ አንበብ የሆነ ነገር ፈልገ እንዴ አንድ ዶክተር መስከረም ስታስተምር በናለች ምንድን ያለችው ቋንቋ አይችሉም እና ቋንቋ ስትቶሎ አበሻ ሴት ፈጣናት ቋንቋ ለመቻል ወንዶች ደግሞ ፈጣኖች አይደሉም ሴቶች አትናቋቸው ምናምን አለች እንደሱ አይነት ትምህርት አስተምራና ኦኬ እና ስለዚህ ወንድ ልጅ ኦኬ ቶሎ ፈጣን አይደለም አንድ ነገር ለመልመድ ስለዚህ ባሌ ነው እኔ አከበርኩት እኔ ደግሞ እግዚአብሔር ሰጠኝና ፈጥኜ ቋንቋ አወኩኝ እና መደብደብ አለብኝ እንዴ እኔ ፈጥኜ ከሰው ጋር ስለተግባባው እና እሱ እየተነሳ ቋንቋ አልቻለምና ወይም ለሆነ ነገር ፈጣን አይደለምና አንቺ ምናምን ይያለ በወጣች በገባይ መደብደብ አለባት እንዴ የሱ ቅናት ልጆቼን ተቻለይድም የትም አልሄድም ብላ ልጅ ይዛ እየሰራች መጣ እንዳስቀምጥ ሴትየው እየመጣ አንተ ታዲያ አትማርም እንዴ ታዲያ አታነብም እንዴ አንተ አንብባ እንዴ አንብባ ቋንቋውንም ለማወቅ ይቅርታ ቀድማችሁ ላልገባችሁ ሰዎች ላላያችሁ ሰዎች በጣም ነው ልብ ያዘነው በጣም አዝኛለሁ በጣም ተናድቻለሁ በጣም ይቅርታ ምለው ግን በጣም ነው I'm really hurt አንዲት እህት ፎቶ ላከችልኝ ፎቶና አወራኋት ባሏ የምትኖረው አሜሪካ ነገር ነው የልጆች እናት ናት ባሏ ወንበዴ ነው ትሰራለች ልጆች ታሳድጋለች እየገባዩ ተደበደባታል እና ተወደዋለች ለፖሊስ አትናገርም ልጆች አሏ ልጆቿን ተወዳለች ትዳሯን ማጣት አትፈልግም ይሄ ፌር ነው እስኪ ንገሩኝ ይሄ ነውር አይደለም it's normal ነው ለእናንተ እናንተ ብትደበደቡ አንድ እህታችሁ ብትደበደብ በባሏ እንዴት ባል ሚስቱን ይመታል ባልኮ የሚስትኩ መከታ ነው እንዳትነካ የሚያረጋት ፕሮቴክት የሚያደርጋት ፕሮቴክተር ነው የሆነ ነገር ቢመጣ ዲፌንድ ያደርጋታል እንጂ የሆነ ነገር ቢመጣ ኖ እንጂ የሚልላት እንዴት ወንድ ልጅ ሴትን ይደበደባል አይደለም እንዴ እኔ የምሬ ነው ያዘንኩትኝ የእውነት ልቤ ታሟል እግዚአብሔር ምስክሬ ነው በጣም ዲፕ ነው ያዘንኩትኝ በጣም ልክ አይደለም በጣም ልክ አይደለም በእውነት እኔ የእውነቴን ያዘንኩት በእንደዚህ አይነት ነገር የምታልፉ እህቶቼ ሴቶች ዱላ የሚወዱ አሉ that's not right እውነት አይደለም ዮሐንስ ልክ አይደለም ያልከው ትክክል አይደለም ሴት ዱላ አትወድም ሴት ፍቅር ነው የምትወደው ዱላ አትወድም ውሸት ነው ይሄ እናንተ አመለካከት ነው ሴት ዱላ አትወድም በፍጹም አትወድም ውሸት ነው እና ህግ ማወቅ አለባችሁ እህቶቼ ህግ ወቁ ሌሎቻችሁ የምታውቁ ህግን የምታውቁ ደግሞ ወገኖች አስተምሯቸው አታግሏቸው በፊት እሺ ፖለቲካው አጣልቶናል ዛሬ ግን እግዚአብሔር ዘመን አምጥቷልና አትሊስት ተቀራረቡ ቸርች ላይ በተለያየ መንገድ በተለያየ ለምሳሌ ኦርቶዶክስ ቸርች ብቻ በተለያየ ፕሮቴስታንት ቸርች
ሙስሊሞች ጋር እንደ ስትገናኙ እህቶች ማለት ይሄ ያገናኛቸዋል ገበያው ያገናኛቸዋል ሃይ ተባባሉ ተመካከሩ እውነቴን ነው ለሴት ለወገን ነው ደራሹ በስፔሻሊ በሰው ሀገር ምንም ማንንም ከማንም ምን ይጠብቃል ምናልባት ሰው ከሰው የሚፈልገው ሰው ከሰው የሚፈልገው አንድ ነገር ነው ምክር ከኔው ምንም በምፈልገው ነገር የላትም እኔ ከፖኬቴ ወይ ገንዘቤን አልሰጣዋት ወይ የሰጣት ሜቢ ማክሲመም 30 እና 1 hour ማክሲመም 1 hour ባውራት ነው አይደለ አንድ ሰዓት ለአንድ ወገናችሁ ብትሰጡ ከሰዓታችሁ ላይ 30 ደቂቃ ብትሰጡ 15 ደቂቃ ብትሰጡ ብታወሯቸው ከዛ በኋላ አይዲያውን ሰጣችኋቸው የት መሄድ እንዳለበብን መብቷን ብትነግሯት ተገለማምጣችሁ ሰው ስደት ነው ማንንም ከማንንም አይበልጥም በስደት ምድር ላይ ሰው ሀገር ላይ ስላላችሁ አንድ ሰው መጥቶ ሲያማክራችሁ ቀድማችሁ ስለመጣችሁ ምንም ፕራይድ አታድርጉ ስደት ነው የትኛውንም አመት በስደት ብትኖሩ ይልቅ የተበደላችሁት እናንተ እንጂ አዲስ የመጡትን ሰዎች እንደበታች አይታችሁ ንቃችሁ ገላም አትሄዱ ነውር ነው በጣም መከሯቸው አዲስ ነሽ በርቺ አይዞሽ የምትፈልጊው ነገር ካለ ይልሽ ቁጥሬ ደውይልኝ ብቻሽን ከሆንሽ I'm here እኔ እርጉዝ ሆኜ ምንም አበሻ ያለበት ቦታ አልነበርኩምና በጣም እንግዲህ የራሴ ላውራ ምንድነው እንጀራኔ ብዙ የሚያምረኝ ሴት አልነበርኩኝም ግን እንግዲህ እርጉዝ ሆንኩና ምንድነው ፍርፍር አማረኝ በዛ ላውራላችሁ እስቲ ፈገግ ይያለን ተናርጂ ስለነበረ በዛ ላይ እንዲታወኝ ማለት ነውና ፍርፍር አማረኝ የበርበሬ ቋንጣ ፍርፍርና ለጓደኛዬ ደውዬ አልኩኝና እሷ ምን ትስጠኝ እሷ ያለችው የምትኖረው ሳን ፍራንሲስኮ ነው እኔ ያለሁት ደግሞ ያኔ ፍሎሪዳ ነበርና ከዛ ምን አደረገች ኦንላይን ላይ ገብታ አበሻ መፈለግ ጀመረች ጓደኛዬ ማለት ነው በጣም ጨንቋት እና አበሾች ፈለገችና ወይኔ አልኩኝ እምባይ ሁሉ መጣ እንጀራ በቃ እኔ የምፈልገው ፍርፍር መብላት ነው ቋንጣ ከየት ላምጣ ብዬ ከዛ ደሞ ፍሎሪዳ የት ምን ጋር መሄድ እንዳለብኝ እንኳን አላቅም ነበር ከዛ በኋላ እኮ አበሾች እንዳሉ አወኩኝ ምናምን ግን እኔ የነበርኩበት አካባቢ አልነበሩም አበሾች ብዙ ይሉ ከዛ ጓደኛዬ በኦንላይን ላይ ፈልጋ የሆነ ማርኬት ውስጥ የመኪና መለዋወጫ እንትን ውስጥ ሙስሊም ናት እና ባልና ሚስቶች ናቸው ያነሳሉ ከዛ አበሾች ወገኖቼ ማለት ነው ከዛ ስትነግራት እኔ እናቷ አፈር ልብላ ነው ያለችው Do you believe this? በቃ እኔ እናቷ እኔ ያለችው እሷ ብዙ አመት ኖራለች አሜሪካ እኔ እናቷ ርጉዝ ናት ምናምን አለቀሰች ሁሉ አለች ስትነግረኝ ጓደኛዬና አሁኑኑ ያለችበት ድረስ እንሄዳለን ይዘንላት እንሄዳለን እኔ ቤቴ ቂቤ ያለኝ ምን አለኝ ድርቆሽ አለኝ አሁኑኑ ሰርች ይዤላት ነው የምሄደው this is በቃ ይሄ ነው እኔ አሁን ያኔ ስትነግረኝ እሱ ባልበላው ለካ ወገናል ለካ ሰው ሀገር ብኖርም የሚፈልገኝ ሰው አለ ለካ ሚራራልኝ አለ ለካ ማሳዝነው አለ ለካ ካልቸር የሚገባው አለ ቋንቋ የሚገባው አለ ወሬ የሚገባው አለ ስንት ሰው ነው እንደዚህ አይነት ፊሊንግ ያለው ሀርት የሚሆነው ስንት ሰው ነው ስንት ሰው ነው በስደት ላይ ወገን የሚፈልገው please በተለያየ ነገር ወገን ትፈልጋላችሁ ቋንቋችሁን የሚያወራ ባህላችሁን የሚያወራ የሚወዳችሁ ሰው ትፈልጋላችሁ አንደርስታንድ የሚያረጋችሁ እና please በስደት ላይ ሆነን አንገፈታተር please አንተሽት በጣም ተሽሎኛለሁኝ እና እውነት ነው ጀሙዬ በጣም ብዙ ሰዎች አሉ መልካም ሰዎች አበሻ መልካም ነው ለተቸገረ ይራራል ግን አሁን እኔ አረብ ሀገር ስኖር እኔ ባህሬን ስኖር የእውነት ነው እኔ በጣም ነው ምንዋደደው አላቅም የሌላውን አረብ ሀገር እኔ ግን በነበርኩበት ሰዓት ባህሬን ስኖር ግን በጣም ነው ምንዋደደው በጣም አንደኛ እንትኗ ትንሽ ናት ሀገሯ ራሷ ትንሽ ናት እርስ በርስ እንዋደዳለን አለማዊውን ክርስቲያኒውን ምን ሀበሻ ነው ይወዳል ችግር አለ ከተባለ ኢሚዲየትሊ ነው እንትን የሚደራረገው የሚረዳዳው
አሜሪካን ሀገር ግን ፖለቲካ ሰውን አጫርሷል አሁን ግን እግዚአብሔር ዘመን አምጥቶልናል አሜን አሁን ዘመን አምጥቶልናል ስለዚህ አሁን አንድ ብለን ሁላችንም መንገድ ላይ ስንገናኝ ሰላም እንደምን አለሽ ደህና ነህ ሆይ ሃይ ወንድሜ ሃይ እህቴ ተባብለን እንዴት ነው ፍሪ እንሁን በቃ ችግር ቢኖርብኝ ሃይ ስላችሁ ከዘጋችሁኝ እንዴት ነው ማወራችሁ ሰላም ስል ከላምጣችሁኝ ከሄዳችሁ እንዴት ነው ማወራችሁ ሰው እየፈለኩ ለሰው ኑር እስቲ አንድ ሰው አትርፉ በዘመናችሁ አሜን አንድ ሰው አትርፉ አንድ እህታችሁ ሜጃ ግራ ይገባት አንድ ወንድማችሁ የሚያወራው ያጣ እናንተ ጋር ኢዚ ሆነ ነገር ስራ እንዴት ማግኘት እንዳለበት መውጫ መግቢያውን እናንተ ያወቃችሁ ወንድማችሁ ግን ሲኳትን ዘመናትን አሳልፎ አንድ ቀን እናንተን ቢያወራችሁ ግን አንዳችሁ ቢያወራ ወይ ኦንላይን ላይ የሆነ ቦታ እንዲ ብታረግ የሆነ መስሪያ ቤት እንደዚህ ሆነ እንዲ ብታረግ እናንተ ጋር የ30 ደቂቃ ወሬ ለሱ ግን አመታትን ይወሰደ ምን አለበት ሰው በትረዱ ጥሩ መስሪያ ቤት አንዱ ወገን ቢሰራ የሱ ገንዘብ ማግኘት የኢትዮጵያ ማደግ ነው ኢትዮጵያ አደገች ማለት አንተ አደግክ ማለት ነው ኢትዮጵያ ደሃ ስትባል አንተም ነህ ደሃ የፈለከው ነው ብቻህን ሀብታም ብትሆን ስለዚህ እንረዳዳ እንዋደድ ይቅር እንባባል የፈለገ በደለኛ ሰው ቢሆን ወደፊት ተመልከቱ ትላንት ሌላ ቀን ነበረ ዛሬ ደግሞ ሌላ ቀን ነው ነገም ሌላ ቀን ነው አሜን ነገ ሌላ ቀን ነው እግዚአብሔር የምህረት አምላክ ነው ማሪዎቹ ነው እግዚአብሔር የሚባለው አምላክ መቼም ኢትዮጵያን ታምናላችሁ አይደለም እንዴ ፈጣሪ አይደለ ይፈጠራችሁ ታምናላችሁ ኖ ማተር ዋት ዶሚኔሽናችን ቢለያየም አሜን መግባባት ማውራት መዋደድ ይሄ ጨዋነት ነው ጨዋነት በጣም ጨዋነት ሰላም እናንተ እኮ ወይ ኢትዮጵያ አገር ቤት እኔ የዛሬውን አላቅ እሺ ዮሐንስዬ ምሬሃለሁ እኔ ጌታ አገር ቤት እኔ ምናፍቀው ነገር ልንገራችሁ እኛ ሰፈራችን ስናድግ ዲሞ ምናምን አጫውታችሁ አታውቁም በቆርኪ በምናምን በኳስ እኔ ተጫውቼ አውቃለሁ ገመድ መዝለል ምናምን እንደዚህ ነው ያደግነውና የሰው እናት የሰው አባት ሲመጣ ተሯሩጠን ነው ምናምን የምንገባውና ልክ ትልቅ ሴት ሲመጡ ምናምን ቆም ሚሉና እኛ ግቢ በር ላይ ሲደርሱ ወይ የሆነ የተከፈተ በር ካለ እዛ ጋር ሲደርሱ እካሌ እናቴን ስሟን ጠርተው አላችሁ ልጆች ደህና ዋላችሁ እናታችሁ ደህና ናት አለች ሰላም በሉልኝ ያላዩት እናቴ ቤት ውስጥ ቁጭ ብላ በዛ ሲያልፉ እንዴት ሰላም ብለውኝ አላለፉም እንዳይባሉ ተጣርተው ነው ሰላም የሚሉት እንደዚህ አይነት ካልቸር ያለን ሰዎች ነን ደህና ናችሁ ኢየሱስዬ እኔ አሁን በይ ነው የሚያሰኘኝ እንደዛ አይነት ፍቅር የሆነ ካልቸር ያለን ሰዎች ነን አሁን ግን መንገድ ላይ ተገለማምጡ ማለፍ በዛ ካልቸር አልፈ እንደዛ አድገን ቅርታ ትንሽ ራሴን ነው ዋልጠጣናል ሶሪ
እና በዛ ካልቸር ውስጥ ያደግ ነው እኛ የሚገርም የፍቅር ካልቸር ያለን ሰዎች ነን እሺ የሚገርም የፍቅር ባህል ያለን ሰዎች አፍቃሪዎች ነን ወዳጆች ነን የምንራራለን በጣም የምንከባበር እከሌ ደና ዋላችሁ ደና አደራችሁ ልጆች ደና ናቸው ወይ እከሌስ ደና እንዴ ጎረቤት እኮ አሁን የእናቴ ጎረቤቶች የእናቴን ዘመዶች በሙሉ የአባቴን ዘመዶች በሙሉ ያውቃሉ እሷም እንደዛ እከሌ እኮ እንዲሆነብኝ ብላ አንድ ጎረቤት ወይ የእናቴ የከሌ እህቷ የከሌ ዘመዷ የከሌ ልጆቿ ታማዋል ሄጄ ልጠይቅ እማታቃቸው ገጠር ያለ ሰው የሆነ ነገር ቢሆን ሄደው ገጠር ድረስ ሄደው ጎረቤቶች ይጠይቃሉ እንደዚህ አይነት ካልቸር ያለን ሰዎች እንደዚህ አይነት ፍቅር ምናውቅ ሰዎች ነን እድር የሚባል ማህበራዊ ነገር የምናውቅ አብረን በአንድ ትሪ የምንበላ ሰዎች ነን ይሄ ነው ኢትዮጵያዊነት ይሄ ነው ጨዋነታችን ምናምረው በዚህ ነው እንዴት ነው እኔ እንደዛ ያደኩትኝ ሴት የሆነ ሰው ፈልጌ የምበላው ፈልጌ ወይ የሆነ ነገር ፈልጌ መንገድ ላይ አበሻ ሳይ ወደ አበሻ ስሮጥ ሰላም ስል አበሻ ገላምጦኝ የሚሄደው አበሻ ገላምጣኝ የምትሄደው ኢትዮጵያ እህቴ ወንድሞቼ ወንዶቹ ሲመጡ እንዴት ነው አበሻ ከአበሻ ይልቅ የሌላው ነገር ዜጋ ሃይ ማለት ይሻላል ፕሊዝ እኔ በመታምኑት ሁሉ እናንተ እንግዲህ እናንተ ጋር ባለው በእናንተ አምላክ እንደው በእኔ ማምላክ ይዣችኋለሁ እንደው ባካችሁ እንዋደድ አበሻ ስታይ ዌልካም በቃ ስማይል አርጉ do your best ሰላም በሉ ባትሉ እንኳን ስትባሉ ሰላም በሉ እንዴት ነሽ ደህና ነሽ አዲስ ነሽ እዚህ አይተሽ አላቅም ምን አለበት ይሄ እኮ ትልቅነት ነው ጨዋነት ነው የእውነት አሜን ይሄ ጨዋነት ነው እንደውም በጣም እንትን የሚያደርገው ምንድነው ኳሊቲ የሚያደርገው ትልቅ የሚያሰኘው ሰውን ሲያከብር ነው ሰውን ሲወድ ነው አሜን ተሳኑን እንጂ ቡና በመጠጣት ያደገ ህዝብ ቡና በመጠራራት የቡና ቁርስ መሪ ቁጭ ብለን እንዳልበላን ጎረቤቶቻችን ሲመጡ እንዳላደግን አብረን እሺ እና I love you guys እኔ በጣም ነው ካልቸሬን የምወደው ህዝቤን የምወደው በፍጹም ወንድሞቼ ሚስቶቻችሁን አትደብድቡ አትስደዋቸው ስደት ራሱ በራሱ እኮ ድብድብ ነው ስደት ይደበደበን መቻነሰን የቤተሰብ ናፍቆት መቻነሰን የሀገር ናፍቆት መቻነሰን እንደገና የሰው ሀገር ላይፍ ስታይል መቻነሰን እና ሚስትን አትደብድባት እሺ አትበድሏቸው ግሪን ካርዷን እጇ ላይ ይዘህ ግሪን ካርድ የለሽም ስራ መግባት አትችይም ምናምን አትችይም ይያልክ ስላፈቀረች ነው ካንተ ጋር ያለችው ያፈቀረች ሴት ደግሞ የትም አትሄድም እንኳን ወልዳለ አትወሽምባት የፈለከውን ያል ሴት በደራረብ ሴት ናት ወንድ ነው አንቺም የትም አትሄጂ ተከባበሩና ኑሩ አክብራህ እንድትኖር ሴት ባሏን እንድታከብር ጌቶች ተብለ እንድትኖር አክብር ሚስትህን አንተ ትሬን ያደረካትን ነው አንተ የምታሳያትን ነው ደድ ሰዎች የሚያዩት አሜን ስለዚህ ፕሊዝ ወገኖቼ ዱላቅ ስድቡም ይቅርባት ትልቅ ናት እንዴ አደልት ናት ወይዘሮ ናት እኮ ሚስት ወይዘሮ ናት ምንም በእድሜ እኩያ ብትሆን ያቶ ከሌ ሚስት ናት ሚስት አትሰደብ በፍጹም አትሰደብ የምትከበር ነገር ናት የህይወት ግማሽ ፓርት ናት ኦኬ አንተ የምታሳያት ነገር ነው ምላሹን የምታገኘው አንዱ ሰውዬ ምን ብሎ ለጠፈ ሚስቴ ኢትዮጵያዊ እንግዲህ አይታችሁታል ብዬ አስባለሁ አንዳንዶቻችሁ እናስቋቸዋል እኔን ግን አላሳቀኝም እኔን ግን አናዱኛል ትንሽና አንድ አሜሪካዊ ነው እና ባለቤቴ ይውልኝ ኢትዮጵያዊ የምታገቡ ሰዎች ልታገቡ ሬዲ የምትሆኑ ሰዎች ኢትዮጵያዊ ስታገቡ እንግዲህ ሁሉ ነገራቸውን ሰብስበው ነው የሚበጡት ነው
ነገሩ እሱ ሊል የፈለገበት መንገድ ያ ይመስለኛል እኔን ግን አስቆጥቶኛል በርበሬ ሽሯቸው ምግብ ፍሪጁ በሙሉ እናንተ ምንም ድርሻ የላችሁም ፍሪጁን በሙሉ የሚወስዱት እነሱ ናቸው የሲሪያል ዕቃ ውስጥ ስትከፍት ሲሪያል አይደለም የምታገኘው የኢትዮጵያ ምግብ ነው ግርግዳው ባንዲራው ከብርጭቆ ጋራም ከእንትንም ጋር ነው የሚቀመጠው ምናምን አሁን እሱ የተጠቀመበት ነገር እንደ ኖርማል ቢሆንም ለኔ ግን ኖርማል አይደለም እኛ በጣም አንደኛ የሴት ገበና ደጃ ይታያዩ በጣም ሁለተኛ አበሻ አይደለም የተናገረው ኢትዮጵያውያንን እንታገቡ የምትፈልጉ እኛ እንደሱ አይነት ሰዎች አይደለም ኦፍ ኮርስ ካልቸራችንን የምናከብር ካልቸራችንን የምንወድ ኢትዮጵያውያንን ካልቸራችንን በጣም የምንወደውና የምናከብረው ግን የሰውም ካልቸር እናከብራለን እንደሱ ማታከብሩ ሴቶች እንደሱ ማታደርጉ ሰዎች ሌላ ዜጋ ያገባችሁ ሰዎች አንዷ ልጅ እውነት ነው ብዙዎቻችን እናደርጋለን አለች እንደሱ የምታደርጉ ሴቶች የሌላ ሀገር ዜጋ የምታገቡ ወገኖቼ ያበሻ ወንድ የሚያደርገውናል ያበሻ ወንድ ካልቸሩ ነው ደስ ይለዋል ነገር ግን አንደኛ ፍሪጅ ውስጥ በርበሬ ምንም አይቀመጥም አይደል ሽሮ ቢቀመጥ እንጂ በርበሬ መቼም ፍሪጅ ውስጥ ምንም ሊያረጋ አይገባም አይበላሽም ለማለት ፈልጌ ነው ምንና እንዴት እንደምታረጉ አሬንጅ የምታረጉ የሰዎቹንም ካልቸር አክብሩ እና ለራሳችሁን ቦታ ለኛ አንደኛ አደባባይ ድረስ እንደ ጆክም ቢያወራው ያለቀበት የውሃ እንትን ምንድነው ያለቀበት የውሃ ጠርሙስ ቦትል አውጥቶ እሱን ያስቆጣኝ ለንጥብጣቢ ውሃ እንትን ውስጥ ይከታል ፍሪጅ ያስቀምጣሉ ደሃነን እንጂ አለች አንድ እህቴ ኮሜንት ይሰጣችሁ ደሃነን እንጂ ማኔጅ ማድረግ ወይንም አሬንጅ ምናደርግ ሰዎች ነን በቤታችን ሁላችንም አሬንጅ አድርገን ንጹሆች ነን እናጸዳለን ማታጸዱ ሰዎች ቤታችሁ ሴቶች ቤታችሁን ማታጸዱ ምትዝረከረኩ ሰዎች ካላችሁ ፕሊዝ ከሌላው ሰዎች ተማሩ አታዝረክረኩ ኢትዮጵያን ሴቶች በሙሉ አታሰኙልኛ ነው በእውነት ነውር ነው በጣም ኢትዮጵያ ኦል ኢትዮጵያን ቤታቸውን አያጸዱ ግርግዳ ሁሉ ስዕል ነው የቡናቃው ቡና ካላፈላን ኢትዮጵያ ላይ የቡና ካላፈላችሁ በስተቀር እንደ ጠንቋይ ቤት መሬቱ ላይ ሲኒና ቡና ተዘርግቶ ነው የሚውልና የሚያድረው እሱ ነው እየቀረጸ ሲያሳይ ነበረው እና እኛ ቤት ደግሞ ስትመጡ እኔ አመት ባል ካልሆነ እኔ አበሻ ነኝ አይደል እንዴ ኢትዮጵያን በጣም ፕራውድ ማረግ ያውም ከአበሻ ማበሻ ነኝ እኔ በጣም ነው ፕራውድ ማረገው በጣም መኮራበት በጣም መመጻደቅ ባበሻነቴ በጣም ቀልዳላቅም በኢትዮጵያዊነቴ አልቀልድም ልንገራችሁ በካልቸሬ መቀለድ በጣም ካልቸሬ የሚያኮራኝ ነኝ ያለኝ ነገር በሙሉ ያኮራኛል እና ቡና ማፈላ ግን አመት ባል ሲሆን ሲኒ አውጥቼ ምናምን አድርጌ አፈላለሁ አለበለዛ ግን እኔ ብቻዬን ከሆነ መጠጣው ግን ሲኒዎቼን ምናምን ቴብል ላይ አድርጌ ለራሴ ቡና አፍቼ እጠጣለሁ ኤቭሪ ዴይ እና ኤቭሪ ናይት ግን ያናንተ ሲኒና ጀበና ግን ምንድነው ደጅ የሚያደርገው እየተነቆላችሁ ነው እና ሌላ ሰው ያገባችሁ ሰዎች እንደ ምክር ነው እንደ ወገን እንደ እህት ፕሊዝ ያ ልክ አይደለም ተቀርጾ ኢትዮጵያዊ ሴት ለምታገቡ ሰዎች ቢ ሬዲ በጣም ልክ አይደለም ኦኬ እና ጋው እህቴ ማውን ይጻፈች ማጫጫስ ምናምን የማያውቁት ነገር አታድርጉ በየዩቲዩብ በየፌስቡክ እኛ አታሰድቡ ኢትዮጵያኖች አይደለንም እንደዛ በጣም ንጹዎች ነን እንዴ እኛ መታጠብ እንወዳለን እኔ ቤቴ ከንቅልፌ ስነሳ የሚቆሽሽ ነገር ከሸተተኝ ያኔ ነው መነጫነጭ የምጀምረው ኖ ቤቴ እንዲቆሽሽ አልፈቅድም በፍጹም አልፈቅድም እና ፍሪጅሽ እንዴት ነው የፌስታል ማአት ፍሪጅ ውስጥ በርበሬ ፍሪጅ ውስጥ በጣም ነውር ነው በጣም ጌታ ነው እና train yourself እንዴ ራሳችሁን አስተምሩ እንጂ ልጆች አያያዝ አስተጣጣብ ለልጆቻችሁ ቡታንታ ማድረግ አስለምዱ እንዴ ዝም ብላችሁ ልጆቻችሁን ልክ ራሳችሁን ሳታጸዱ አትጡ አትጎኛና አታሰድቡና ጠቅላላ ኢትዮጵያ በአንድ በሁለት አንዷ ምን ብላ ነው ኮሜንት የጻፈችው እኛ ሁላችንም ኢትዮጵያኖች ሌላ ሀገር ዜጋ ያገባ ነው እንዲ ነው ምናደርገው አለች ምን አልሽ አንቺ እኔ ኢትዮጵያዊ ነኝ በጣም ብዙ ሌላ ሀገር ዜጋ ያገቡ ደግሞ ኢትዮጵያኖች አቃለሁኝ እንደገና ኢትዮጵያዊ ወንድሞቼን ያገቡ ደግሞ አቃለሁኝ የምወዳቸው ወንድሞቼን ንጹዎች ናቸው ወንድሞቼ እንዴ እኛ ልክ እንደ ዝርግርክ አይደለንም ይቅርታ ይደረግልኝ እኔ ምናልባት የጥንቆላ ምናምን የምትወዱ ሴቶች ልትሆኑ ትችላላችሁ ይሄ ምናምን ቤት የምትሄዱ ሴቶች ናችሁ እንጂ ጀበናና ስኒ ቀን ሙሉ ዛስ ዘረጉ
ኢትዮጵያዊ ቤት ቀኑ ሙሉ ቡናና ጀበና ሲፈላብን አይደል ምን ውለው በየዳም ይቅርታ እኛ እንዳለ ነገር አንወድም ነው አገር ቤትም ቀኑ ሙሉ ሲኒና ጀበና ደጃ ይዘረጋም አንለስ ጠንቋይ ቤት ካልሆነ ይሄ ባህላችን አይደለም እና ከሰውየው ጋር ትንሽ አነጋግራኛለችና በጣም ነውር ነው ለቀልድ አይደለም የሚያወራው እንግሊዘኛ ነውና የሌላ ሀገር ዜጋ የሚያዳምጠው እንደሱ አይደለም ባሌን አሰምጨዋለሁና በጣም ነው እንትን የሆነው አበሻ ነው በቃ የሌላ ሀገር ዜጋ